አሜን አሜን ከዚህ የትንቢት ቃል በኋላ ከዚህ ከመጣው ቃል በኋላ በሕይወትሽ የሚፈጸም ነገር አለ። አሜን ሃሌሉያ ሳይ መንፈስ ቅዱስ በደንብ ስሚ። መጽሐፍ ቅዱስ ሲናገር ሉቃስ ምዕራፍ 1 ቁጥር 57 እና 58 ሄደሽ ስትመለከቺ ጎረቤቶቿና ዘመዶቿ እንደዚህ አሉ ይላል ስለ ኤልሳቤጥ እግዚአብሔር ምሕረት አገነነላታል። ምክንያቱም እግዚአብሔር ምሕረት አግንኖላታል። ዘመዶቿ ጎረቤቶቿ በደንብ ኤልሳቤጥን የሚያውቁ ሰዎች እግዚአብሔር ምሕረት ስላገነነላት ነው። ይሄ የምሕረት ውጤት ነው። ዮሐንስ የምሕረት ውጤት ነው። እግዚአብሔር ምሕረት አግንኖላታል። በጣም የሚገርመው ነገር በደንብ ልንገርሽ፣ በደንብ አንቺም ስሚ። እግዚአብሔር አምላክ እንደዚህ አለ፣ ጎረቤቶችሽን ዘመዶችሽን የሚያነጋግር በረከት ወደ ሕይወትሽ ይመጣል። አሜን አሜን ሃሌሉያ ዲካቪላ ሱብራዲካ ቪያኖስ ጎረቤቶችሽን የሚያነጋግር ዘመዶችሽን የሚያነጋግር የናቁሽ ሁሉ እጅ በአፍ የሚያስጭን የእግዚአብሔር ኃይል በኢየሱስ ስም ያገኝሻል። አሜን ራስ ካራባዲ አንቶስ ወይ ሪግሎዲያና ማጋዳላ ሀዳያ መንፈስ ቅዱስ ስምህ ይባረክ። አሜን በሕይወትሽ ላይ ተከናወነ። አሜን አሜን እግዚአብሔር ሳቅን አድሎኛል፣ ይሄን የሚሰማ ሁሉ ከኔ ጋር ይስቃል እንዳለች ከታሰበች በኋላ ሳራ አስቦኛል፣ ከታሰበች በኋላ ደግሞ ሳቅ በኔ ቤት እግዚአብሔር አድሏል። መጀመሪያ የጥርጣሬ ሳቅ ሳቀች፣ በሕይወቷ ሲፈጸም ግን እግዚአብሔር በቤቴ ሳቅን አድሎኛል፣ ይሄን የሚሰማ ሁሉ ከኔ ጋር ይስቃል አለች። ማገለግለው ልጅነቴ እግዚአብሔር ምስክሬ፣ ጌታ አምላክ እንደዚህ አለ፣ ከዚህ ሰዓት በኋላ ሳቅ ወደ ቤትሽ ገብቷል። ወይ አሜን አሜን ሃሌሉያ መጋቢ አደርግሻለሁ። መጋቢ ናት ይለኛል እግዚአብሔር፣ ትመግባለች ይለኛል ጌታ። ሃሌሉያ ኢየሱስ ስትጎርሻቸው አያለሁ፣ ብዙዎችን ስታጎርሻቸው አያለሁ በመንፈሴ። ሃሌሉያ ኩባራሲ ላባራዲካ ቪያኖስ አባስ ይባረክ። ኤልያዮ በጣም የሚገርመው ነገር ይሄን ነገር እያየው ምድረ በዳን አቋርጦ የሚመጣ በረከት አያለው። ይሄ አመት ሳያል 2015 ውስጥ ምድረ በዳን አቋርጦ የሚመጣልሽ በረከት አያለው በመንፈሴ። አሜን እውነት ነው በኢየሱስ ስም። አሜን በኢየሱስ ስም ሃሌሉያ ራቡና ማሲ እንደሆነ ያላቂም በአንድ ሴት አማካኝነት በረከት ወደ ቤትሽ ሲገባ አያለው። ሃሌሉያ ማታጂና ባሳራ ባጋሃዶስ አሜን በኢየሱስ ስብሻለው ይልሻል እግዚአብሔር። በጣም ይገርመው የአንድ ሴት ልብ እግዚአብሔር ሲሰጥሽ አያለው። ምድረ በዳን አቋርጦ ከሌላ ሀገር ከኢትዮጵያ ውጪ ማለት ነው በረከት ወደ ሕይወትሽ ሲመጣ አያለው። እግዚአብሔር አምላክ እንደዚህ አለ፣ ታሪክሽን ሁሉ ቀይሬዋለሁ። አሜን እውነት ነው እግዚአብሔር ሰው። ሃሌሉያ አሜን ታምባራቱ ዲቬላ ዲናማሽ በሕይወትሽ ተከናወነ። እግዚአብሔር ካንቺ ጋር አለ አለ። ነገ ጠዋት አለ እግዚአብሔር ሰው፣ ነገ ጠዋት በሰማሪያ በር ላይ አለ ታላቅ ነገር ይሆናል። ማይመስል ነገር፣ ማይታመን ነገር እግዚአብሔር ሰው እንደተናገረ እንደተከናወነ እግዚአብሔር አምላክ ባንቺ ሕይወት ውስጥ የጀመረው ነገር አለ። ትመሰክር መጽሐፍ ቅዱስ ሲናገር አሴር ታናሽ ነው፣ ነገር ግን ለነገስታቶች ጣፋጭ ምግብን ያዘጋጃል ይላል። ጣፋጭ ምግብ ለነገስታቶች ያዘጋጃል። በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ ባንቺ ውስጥ አልፎ ምባርካቸው ሰዎችን አያለው። እግዚአብሔር ባንቺ ውስጥ አልፎ ቸርችን እንኳን ሲባርካት አያለው። የእግዚአብሔር ቤት ባንቺ አማካኝነት ሲባረክ አያለው። እግዚአብሔር ሰጪ ያደርግሻለሁ ይልሻል። አሜን በኢየሱስ ስም አሜን 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 ብራዲ ካማንታል ቬናኒያስ ወይ ሃሌሉያ ያሳርፍሻል እግዚአብሔር። አሜን በቃ ላንቺ ነው ይሄ መልእክት የተቀበልኩት። ከዚህ በኋላ ኢዮብ 140 ዓመት ኖሮ እድሜ ጠግቦ እስከ 4 ትውልድ ልጆቹን አይቶ እንደሞተ አሁን በብዙ አይነት ቻሌንጅ ውስጥ አለሽ። ከዚህ ቻሌንጅ በኋላ ግን እግዚአብሔር ሌላ ክብር አለ አለኝ። በሕይወትሽ ላይ ተከናወነ። አሜን 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 ሃሌሉያ ሆነ በኢየሱስ ስም። ኢየሱስ እዚህ ቤት መጥተሽ ትመሰክሪያለሽ። ጌታ ይባርክሻል። ተባረኪ። ጌታ ኢየሱስ ካንቺ ጋር ይሁን።
አሜን አሜን አሜን። በዚህ ቤት ውስጥ ያላችሁ እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ሰው ተባረክ። ጽዮን እግዚአብሔር ይባርክሽ። ሁላችሁ በዚህ ያላችሁ እነ ቤዛ ተባረኩ። አንድ በረከት ባርካችሁ ጨርሳለሁ። መጽሐፍ ቅዱስ ሲናገር በዘኍልቍ ምዕራፍ 6 ቁጥር 22 ላይ እግዚአብሔር ወደ ሙሴ መጥቶ ሙሴን አንድ ነገር ተናገረው። አንተም ሆንክ አሮን እንዲሁም ደግሞ ለአሮን ልጆች ንገራቸው እስራኤልን ለመባረክ ሲነሱ እናገርናለን። እግዚአብሔር ጥበቃ፣ እግዚአብሔር ሰላም፣ የእግዚአብሔር በረከት፣ የእግዚአብሔር የፊቱ መመለስ፣ የእግዚአብሔር ምሕረት አለና በዛ በረከት ውስጥ በዚህ በስድስት በረከት በጌታ በኢየሱስ ስም እግዚአብሔር ቤታችሁ እንዲሞላ ጸልያለሁ። አሜን አሜን አሜን። እኛ ምን ከሰዋለን እናንተም ክሰሱ። እግዚአብሔር እንደ ጨካኝና እንደ ኃያል ከአንተ ጋር እንዲሆን እኔ ጸልያለሁ። አሜን። ለቀባውት ቀኝ እጁን ለያዝኩት ለቂሮስ በፊቱ ወጣለሁ፣ የነገስታቶችን ትጥቅ አስፈታለሁ፣ የተሰወረው የተደበቀውን መዝገብ እሰጣለሁ። ባይተዌ አንተን ለመባረክ እንኳን እድል ማግኘቴ በጣም ደስ ይለኛል። ለአንተ ለመጸለይ እንኳን እድል በማግኘቴ በጣም ደስ ብሎኝ ነው እየጸለይኩ። እግዚአብሔር አምላክ ከኢትዮጵያ ውጪ እንዲባርክ በቆምክበት ምድር ላይ እግዚአብሔር አምላክ እንዲያከብር በኢየሱስ ስም ጸልያለሁ። አሜን። አኑቱ ኩምባራ ሱቱ ኩቬላ ጂያኖ ሴግራዲያ አምላኬ ነው እንደዚህ የሚያወራኝ በክርስቶስ ኢየሱስ ስም። ይኸው
በአንተ የሚዲያም መንፈስ በኢየሱስ ስም ይሰበራል። ብዙ ህዝብ ሲያርፋ ያለው በአንተ ብዙ ህዝብ ነፃ ሲወጣ ያለው በአንተ እግዚአብሔር አምላክ እንደ ጌዲዮን ሲጠቀምብህ ያለው ይኸው ብቻህን ሆነ በኢየሱስ ክርስቶስን ብዙዎችን እንደ አንድ አድርገህ ትመታቸዋለህ። አሜን። ዋው! ይኸው አባቴ ማለዳ የሰማው ድምፅ ቅዠት አይደለም። ማለዳ በሕይወት እግዚአብሔር የተናገረክ ነገር ቅዠት አይደለም። እግዚአብሔር አምላክ እንደሚፈጽም አምናለሁ። እግዚአብሔር እንደሚያደርግ አምናለሁ። በክርስቶስ ኢየሱስ ስም ብዙዎችን አሳልፎ እግዚአብሔር እንዲሰጥ ጸልያለሁ። አሜን። አዲ ከምባራ ሱሊቫራ ዲናማሽ ይኸው እንዲህ የጸለይኩልህ እርፍ ይዘህ አያለሁና በመንፈሴ እርፍ ይዘህ አያለሁ። እንደገና ሌላ ክብር ውስጥ የሚያስገባ ኃይል በኢየሱስ ስም ያገኛል። አሜን። ፓቼኬን ቶራ ባዲቫላ ሴብራዲ ከማንታልቬኒያ በጌታ በኢየሱስም ሌላ ክብር ውስጥ ሌላ ክብር። የሚገርምህ ነገር አሁን ያንተ ሲዝን ነው ይለኛል እግዚአብሔር። አሜን። አሜን። ዋው 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 ዋው! ኢየሱስ ለዘላለም ያድናል። አሜን። ያው የኤልያስ ሲዝን አልፎ ኤልሳ እንደተተካ የሐዋርያው ጳውሎስ ሲዝን ሲያልፍ የጢሞቴዎስ እንደመጣ አምላኬ ነው እንደዚህ የሚያወራኝ። ቀናተኞች እያሉ አሁን ያንተ ሲዝን ነው ይለኛል ጌታ። አሜን። 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 ይኸው መጽሐፍ ሲናገር ሐዋርያት ሥራ ምዕራፍ 5:17 ላይ እንደዚህ ብሎ ይናገራል። እነርሱም ቀኑባቸው ይላል፣ በቅናት ተነሱባቸው ይላል። በመንፈስ ስለተሞሉ ሐዋርያቶች እጅ ላይ እየተሰራ ያለው ታምራት ላቅ ያለ ስለሆነ ሰዱቃውያን፣ ፈሪሳውያን፣ አይሁዳውያን በእነርሱ ላይ በቅናት ተነሳሱ ይላል። በጣም የሚገርም ነገር በቅናት እየተነሳሱ ያሉ አምላኬ እግዚአብሔር ግን እንደዚህ ይለኛል፣ ራስ አደርጋለሁ ይላል ጌታ። አሜን። አሜን። ከእግዚአብሔር ስለሆነ ያንተ ቅባት አይጠፋም። ከእግዚአብሔር ስለሆነ ያንተ ራእይ በኢየሱስ ስም አይጠፋም። ከእግዚአብሔር ስለሆነ ይቀጥላል። ይኸው በጣም የሚገርም ነገር ነው። ተነስቶ እንደዚህ አለ ሰውየው፣ ገማልያል የሚባል ሰው ተነስቶ እንደዚህ አለ። ቴዎድሮስ ተነስቶ ነበር አለ፣ እርሱም ጠፋ፣ ተከታዮችም ተበተኑ አለ። እነዚህ ሰዎች ግን ከእግዚአብሔር ከሆነ ልታጠፏቸው አትችሉም አለ። የማገለግለው እግዚአብሔር ምስክሬ፣ ጌታ አምላክ እንደዚህ እያለኝ ነው፣ አትጠፋም፣ አበዛለሁ ይላል እግዚአብሔር። አሜን። 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 ዱቱ ሊባሪ ዲናማሴክ ላቫራዲያ በጣም የሚገርም ነገር ነው። ሲከፈት ያለው በር ሲከፈትልህ ያለው ከኢትዮጵያ ውጪ አገልግሎት ሲከፈትልህ ያለው ከኢትዮጵያ ውጪ በጣም የሚገርም ነገር ኃያላን ገመድ በአማረ ስፍራ ወድቆልሃል በኢየሱስ ስም። አሜን። ራታ ካቫና ሱሊ ብራጂያኖን ቶኮቬኒያ ሲወድቅልህ ያለው የማገለግለው እግዚአብሔር ምስክሬ፣ ጌታ በቅርብ ጊዜ ውስጥ የሚያስገርም የሚያስደንቅ ቸርነት ያሳያል። አሜን። ድንገት እግዚአብሔር ምስክሬ ከንጉስ ማዕድ ስትበላ ያለው። አሜን። ዋው! በጣም በአንተ ላይ የተነሱ ብዙ ነገር የሚያደርጉ እስከማያውቁ ድረስ እግዚአብሔር አከብርሃለሁ ይልሃል። አሜን። 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 ያው ተረገሳቸውን ያነሱብህ እያዩ እግዚአብሔር ምስክሬ ምን እንደሆነ ግን አላውቅም። አንተ ምን ውስጥ እንዳለ በጣም ትንሽ ረዘም ብሎናል። ከተገናኘን ትንሽ ቆይተናል። እግዚአብሔር አምላክ ግን እንደዚህ ነው እያወራኝ ያለው። ተረገሳቸውን የሚያነሱ አይናቸው እያየ አንተ አከብራለሁ ይልሃል እግዚአብሔር። አሜን። 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 አላወቁትም ይላል መጽሐፍ ቅዱስ ሲናገር፣ እነሱ አላወቁትም፣ ዮሴፍ ግን አወቃቸው ይላል። እነሱ ያላወቁት ዮሴፍ እንደ ድሮ በ20 ብር ሲሸጡት እንደነበረ አይደለም። አሁን የሚበላው የንጉስ ምግብ ነው፣ የሚለብሰው የንጉስ ልብስ ስለሚለብስ በጣም የሚገርመው ነገር እንዴት ይወቁት? ልጁ ወዛም ሆኗል፣ ልጁ ተቀይሯል፣ ልጁ እንደመጀመሪያው አልነበረምና አላወቁትም። እስከማያውቁ ድረስ እግዚአብሔር በኢየሱስ ስም ነገርን ይለውጠዋል። አሜን። 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 ማቱኩ ቬና ሲላ ባራ ጃና ማንታ ካቪያሎሲያ ጸለይኩልህ በጌታ በኢየሱስ ክርስቶስ ስም የአባቶች በረከት ባንተ ላይ ይጽና። አሜን። የነቢያቶች በረከት የሐዋርያቶች በረከት በኢየሱስ ስም ባንተ ላይ ይጽና። አሜን።
አማንቶኮ ቬራ ታሳርፍልኛለህ ይላል። ሕዝቤን ታሳርፋለህ። እግዚአብሔር ምስክሬ ዋው ሕዝቤን ታሳርፋለህ ይላል እግዚአብሔር። የሕዝቤን ልብ ዋው ታሳርፋለህ። ላዲያኖ ዋው ሶኮ ቬራ ዲያላ ቫጄኒ ማንታካሪያ ሕዝቤን ራካናሃንታምባጄኒኮ ታሳርፋለህ። ሕዝቤን ታሳርፋለህ። አሜን ሕዝቤን አሜን ታሳርፋለህ። አጁንቱ አሜን ኡሊ ቫሪያኖ ሶኮ ባራዲያ yes አሁን በኢየሱስ ስም ይኸው አቤሜሌክን የሚያስደነግጥ በረከት ያገኛል በጌታ በኢየሱስ ስም። ዋው አቤሜሌክን የሚያስደነግጥ ንጉሥን ከዙፋኑ የሚያስነሳ ክብር አራዜላ ባርቱኩ ባርጂ አልቫና ማንታ አትደበቅም። ካሁን በኋላ በጌታ በኢየሱስ ስም አሜን አሜን ተራራ ላይ አሜን የተመሰረተችዋ ከተማ እንደማትሰወር ሰው ሁሉ ዋው እንደሚያያት በጌታ ብራካታና በኢየሱስ ስም ማሃዲ አንተ ጋንታሪያ ኮታ አትሰወርም። yes ዊና yes ሊቫና ሱዲ ከባሺ አሊጊና አንታ ብሩጂ አማንታል ቬና ማራዲ ካባኒያስ መጎሲ ይጨምራል፣ ክብር ወዳ ይጨምራል፣ አዳጋም አገልግሎት በበቂያ ይጨምራል። ሀቲያ ኮታ አምላኬ ነው የሚያወራኝ። አይ በጣም የሚገርም ነገር ለአንተ ያቀደልኝ ነገር አለ። ይኸው መጽሐፍ yes ቅዱስ ሲናገር እንደዚህ ይላል፣ የወይን ቦታ ለማየት ሄጄ በለሴ ምን አይነት እንደሆነ ለማየት ሄጄ ምን ላይ እንደደረሰ ወደ ማሳ ሄጄ ነፍሴ ግን ድንገት በከበረ ሰረገላ ላይ አስቀመጠችኝ እንዳለ ድንገት በከበረ ሰረገላ ላይ በኢየሱስ መቀመጥ ይሆንልሃል። አሜን 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 ይኸው ሲከማችልህ በቃ አሁን እግዚአብሔር መልአክ ልኮበት አትለካታል። እስራኤል አይለካም ማለት እስራኤል መጀመሪያ ለእስራኤል ወሰን አይደረግም፣ ድንበር አይደረግለትም። ምክንያቱም አብርሃም እንደዚህ አይነት በረከት ነው የተባረኩ የቆምክበትን ምድር እሰጥሃለሁ አለ። ዋው ጂላ ሳዲ ባራዲ ካማራ ዲናሞስ ዋው ዋው አትመዘንም፣ አትለካም። እግዚአብሔር ያው ምስክሬ አትለካም። የሚገርም ነገር እንደዚህ አይነት ጸሎት ሲጸልይልህ ስለሚወድ አይደለም እግዚአብሔር ስለሚያወራኝ ነው እንደዚህ ማወራኝ። ባኒያስ እንደ እንጀራ ይበሉልሃል። ጌታ ምስክሬ ኔፍላይሞች እንደ እንጀራ ይበሉልሃል። ራባታ ካቫላስ ረጃጅሞች እንደ እንጀራ ይበሉልሃል። ዋው እንደ ራዲያ ሲከበጀዋት waaqayyo nama guddaa si godha waaqayyo ulfinaan si gaa waaqayyo እረኛው ቤተ መንግስት ያስገባው እግዚአብሔር አጃካታ ካቫራዲያስ አሳዳጁን ሐዋርያ ያደረገው ያ መንፈስ አማንቶ ኦሎሶኮ ብራዲያ አሁን አገልግሎት ላይ የሚበራው አሁን ላይቭ ላይ የሚበራው ብርሃን የሚለውጥ ብርሃን የሚቀይር ብርሃን ነው። አጃካ ይው ደማስቆ ላይ የበራው ብርሃን ነው ነገርን የሚቀይረው። አምላኬ ነው እንደዚህ እያወራኛለሁ። ምን እንደሆነ ግን አላቅም። እኔ የክበት ስፍራ ላይ እሳትን እያጠባጠብክ በኢየሱስም ስትጓዛ ያለው ውስጥ ያለው የእግዚአብሔር ኃይል ከሰማይ ማለዳ የተሰጠክ ነገር ማለዳ ከእግዚአብሔር ተቀብለ ሰውተ ነገሮችን ሰውተ እድሜን ሰውተ ወጣትነትን ሰውተ የወጣህለት ጌታ እርሱ እንደዚህ ነው የሚልክ። አከብርሃለሁ። ኔክስት ይር የክብር ዓመት የፍሬ ዓመት አላቫራ ሱኩባሽ
በጌታ በኢየሱስ ስም በሕይወቴ ላይ የእግዚአብሔር ኃይል ተገልጦ የምታይበት ዓመት ተቋረጠ እንዴ? ናሆም ይሰማሻል? መንጌ አዎ ይሰማኛል። ፌዝዬ ወጣዋል ሰማል አረኛ መጀመሪያ ማላክ ማላይ እስቲ ስልክ ገብቶበት ይመስለኛል። እንጠብቅ። ቤዛ ድሌት ማድረጋችን እንዴ? መች ሰጠኝ? የማይሆን ነገር የሚጽፉትን ከታች አልሰጠኝማ። እኔ አልሰጠኝም። እንዴት አደርጋለሁ? ሞዲተር ስላልሰጠኝ እንዴት ማድረግ እንችላለን? አስፈላጊ ቤዚ ዘምሪ እስቲ ዘምሪ። ያሞኛል። እኔ አልችልም። ድምጼ ራስ በካለ አንድ ሰው ይዘምር። እዚህ መንጌ ይዘምር። መንጌ ይዘምር። ለመንጌ አስተካክል። እኔ ድምጽ ለመዝሙር አይመችም። አይ ዘምር፣ ችግር የለው። ድምጽ ምናምን ችግር የለም። ዘምር ነው ማይክናስ የነጠፈው ሸለቆ ምንም ስንቱ ትሬት ያለው ሕይወት ሲቀምሱ ጣፈጠ አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። ስደክም ያበረታኝ ሳዝንም ያጽናናኝ እግዚአብሔር ያለው እያለ ሳይለየኝ ከኔ ጋር ዋለ። እግዚአብሔር በቂ ነው እያለ ክረምት በጋ ከኔ ጋር ዋለ። መበረቻ